የማንቸስተር ዩናይትዱ አካዳሚ ኮከብ የልጅነት ክለቡን መልቀቅ አለበት ብሎ ያምናል። አሰልጣኙ የ20 ዓመቱ ተጫዋች እንደ ጀማሪ ይቆጠራል። አሞሪም አከራካሪ ሆኗል። ልጁ ኳስ ይዞ መጫወት ይችላል፣ ግን አሞሪም መጫወት ባለበት ዕድሜ አስቡ። ሩበን አሞሪም በአሰልጣኝነት የሚቆይ ከሆነ ኮቢ ሜኖ ማንቸስተር ዩናይትድን በጥር ወር ለመልቀቅ ይፈልጋል። የማንቸስተር ዩናይትድ አማካኝ ኮቢ ማይኖ በፕሪሚየር ሊግ የጨዋታ ጊዜ በማጣት በአሰልጣኙ አሞሪም ተቀባይነት ያላገኘ ተጫዋች ነው። በዚህ የውድድር ዘመን ገና የፕሪሚየር ሊግ ጨዋታ አልጀመረም። ማይኖ ተጨማሪ የጨዋታ ጊዜ ለማግኘት ክለቡን ለቆ ለመውጣት ከፍተኛ ፍላጎት እንዳለው ተነግሯል። ኮቢ ማይኖ ማንቸስተር ዩናይትድን ለመልቀቅ ተስፋ ቆርጧልና በጥር ወር እሱን ለማስፈረም የተዘጋጁ 12 ክለቦች አሉት። የኦልድ ትራፎርድ ታዋቂው ፖል ስኮልስ ሩበን አሞሪምን የልጁን ሕይወት አበላሽቷል ብሎ ከሰሰው። ኮቢ ማይኖ በጥር ወር በውሰት ማንቸስተር ዩናይትድን ለቆ እንዲወጣ ከተፈቀደለት ቢያንስ 12 ክለቦችን ይመርጣል። ሐሙስ ከዌስትሃም ጋር 1-1 ሲለያዩ ማይኖ ተጠባባቂ ወንበር ላይ መቀመጡ እና ፕሪሚየር ሊግ ከተጀመረ የጨዋታ ዕድል ያለማግኘቱ አስከፍቶታል። ዴይሊ ሜይል ስፖርት ሻምፒዮናዎች አሁንም ማይኖን እስከ የውድድር ዓመቱ መጨረሻ ድረስ ለማስፈረም ፍላጎት እንዳላቸው እና ከእንግሊዝ፣ ከጣሊያን፣ ከስፔን እና ከጀርመን ደርዘን ክለቦች በውሰት ሊወስዱት እንደሚፈልጉ ከሚገልጹት መካከል አንዱ መሆኑን ያሳያል።